ካገኛችሁት ሰው ሁሉ ምክርን አትቀበሉ። ለሁሉም ሰው ሐሳብ ትኩረት መስጠትም ብልጥነት አይምሰላችሁ። ሁሉንም ለመከተል የሞከረ ሰው የትም ሊደርስ እንደማይችልም አስታውሱ። ሀብታም ሰዎች ገንዘብ ለመቆጠብ ስትሞክሩ ቢያያችሁ አይስቁባችሁም። ሸንቃጣ ሰዎች ወይም ጥሩ የሰውነት አቋም ያላቸው ሰዎችም ጂም ጀመርኩኝ እኮ ስትሏቸው አያላግጡባችሁም። በህይወታችሁ ውስጥ ትልቁን ስህተት መሳሳት ከፈለጋችሁ ወይም ሙሉ በሙሉ ወዳቂ መሆን ከፈለጋችሁ በሰዎች አይን ሁሌም ቢሆን ጥሩ ለመምሰል መሞከር አለባችሁ። ነገር ግን ወዳቂ መሆን አትፈልጉም አይደል? ያ ማለት ለሰዎች አስተያየት ግዴለሽ መሆን አለባችሁ ማለት ነው። አሌክስ ሆርሞዚ። አሁን ያለኝን ሀብትና ድርጅቶች ለመገንባት ብዙ አሳልፌያለሁ። ከብዙ ጓደኞቼ፣ ቤተሰቦቼ ጋርም ሳልግባባ ቀርቻለሁ። በጊዜው ግን መለያየቱን ወይም አለመግባባቱን ፈልጌው አልነበረም። ነገር ግን ለእኔ ታየኝንና ስኬት ላይ ያደርሰኛል ብዬ ያሰብኩትን መንገድ ሊረዱኝ አልቻሉም። የዛሬው ቪዲዮ ላይ ላካፍላችሁ ወደድኩትም ሐሳብ ይሄንኑ ነው። በተለይ ደግሞ ላመናችሁበት ነገር ስትጓዙ ከሰዎች ጋር አለመግባባት ካጋጠማችሁ ይሄ ቪዲዮ ለእናንተ ስለሚሆን በደንብ አዳምጡኝ። ሀብታም ሰዎች ገንዘብ ለመቆጠብ ስትሞክሩ ቢያያችሁ አይስቁባችሁም። ሸንቃጣ ሰዎች ወይም ጥሩ የሰውነት አቋም ያላቸው ሰዎችም ጂም ጀመርኩኝ እኮ ስትሏቸው አያላግጡባችሁም። በህይወታቸው ብዙ ያሳለፉና ትልቅ ደረጃ ላይ የደረሱ ሰዎችም ህይወታችሁን ለመቀየር እንዲከብዳችሁ ያደረጓችሁን ሰዎች ስትለያዩም በትዝብት አይን አያያችሁም። ስለዚህ በህይወታቸው መድረስ የሚፈልጉበት ደረጃ ያልደረሱ ሰዎች ናቸው ሁል ጊዜ ሊተቿችሁና የምታደርጉትን ነገር ሊያጣጥሉባችሁ የሚሞክሩት። ይህንን ስላችሁ ደግሞ ማንኛውም ሰው ያላግባብ ሊተቻችሁና ሊያጣጥላችሁ ሲሞክር እንደውም እናንተ ትክክለኛ ጎዳና ላይ እንዳላችሁ ማረጋገጫ አድርጋችሁ ውሰዱት ማለቴ ነው። የሚጠሏችሁ ሰዎች፣ የሚተቿችሁ ሰዎች ሲበዙ የተሳሳተ መንገድ ላይ ነኝ ብላችሁ እንዳታስቡ። በፍጹም የሚያዛችሁትን መንገድ እንዳትቀይሩ፣ እንዳታቋርጡ። እነዚህ ሐሳቦች ሊጎዷችሁ ወይም ቅር ሊያሰኟችሁ እንደሚችሉ ይገባኛል። በተለይ ደግሞ ከዚህ በፊት ከለመዳችሁት ማይንድሴት ወይም አመለካከት ትራንዚሽን እያደረጋችሁ ወይም እየቀየራችሁበት ባላችሁበት ወቅት ከሆነ ሊያስጨንቃችሁም ይችላል። በህይወታችሁ ውስጥ በጣም ትልቅ ዋጋ ያለውን ውሳኔ ለመወሰን ስታስቡ አጠገባችሁ ያለውን ሰው ወይም የቅርብ የምትሉትን ሰው አትስሙ። ከዛ ይልቅ ያንን ያሰባችሁትን ነገር ከዚህ በፊት ያደረገው የሚያሳካ ሰውን ብታማክሩ ይሻላል። በአጠገባችሁ እንደዚህ አይነት ነገር ያደረገ ሰው ከሌለ ያላችሁበትን ቦታ በመቀየር ወደ ሌላ ቦታ ወይም ወደ ሌላ ኤንቫይሮንመንት መሄድ ጀምሩ። አይምሯችሁንና ሰውነታችሁንም ነጥላችሁ ለማሰብ ሞክሩ። አይምሯችሁ መዋልና ማደር ያለበት መሆን የምትፈልጉበትና የምታልሙበት ቦታ ብቻ መሆን አለበት። ሰውነታችሁ ግን አሁንም ቢሆን የተለመደው ህይወታችሁ ውስጥ መኖሩን ይቀጥላል። ምክንያቱም ደግሞ ያው በአንዴ ስላሰባችሁ ብቻ የምትፈልጉበት ቦታ ልትደርሱ አትችሉም አይደል? ቀስ በቀስ ሰውነታችሁን ወይም አካላችሁን ያለበትን ቦታ አይምሯችሁ ወደ ለመደውና ወደ አሰበው ቦታ ማዘዋወር ትጀምራላችሁ ማለት ነው። ይህንን ለማድረግ ደግሞ ወደ አይምሯችሁ የምታስገቡትን ነገር በሙሉ ከምታስቡት ነገር ጋር ማጣጣም አለባችሁ። ምክር የምትቀበሉት የምታዳምጡት ሰው በሙሉ የምትፈልጉትን ነገር ያሳካ ወይንም ደግሞ ቢያንስ ለማሳካት እየሞከረ ያለ ሰው መሆን አለበት። ይህንን ሐሳብ ቀለል አድርጋችሁ አትውሰዱት። ምክንያቱም ይህንን ሐሳብ በትክክል ሳትረዱ ምንም ያክል ጥሩ የተባለ የስኬት ጎዳና ብትጀምሩ እንኳን ራሳችሁን በራሳችሁ ማሰርና መጎተት ወይም ሳቦታጅ ማድረግ ትጀምራላችሁ ማለት ነው። ለምሳሌ እኔ እስከዛሬ ያደረግኩት ትልቁ ውሳኔ ምንድነው አሌክስ ብላችሁ ብትጠይቁኝ የተቀጠርኩበት ስራዬን ያቆምኩበት አጋጣሚ ወይም ውሳኔ ነበር። ይሄ ነገር ከላይ ሲታይ ቀላል ሊመስል ይችላል። ነገር ግን ይህንን ስራ ያዝኩት ከኮሌጅ ስወጣ ነበር። ይህንን ስራ ለመያዝ ከሃይ ስኩል ጀምሮ ጥሩ ትራንስክሪፕት ለመያዝ ስሞክር የተለያዩ ክበቦች ውስጥ በመሳተፍና ብዙ ነገሮችን በማከናወን በሰበሰብኩት ወረቀትና ልምድ ነበር ላገኘው የቻልኩት። በዚያ ጊዜ በህይወቴ ውስጥ ያደረግኳቸው ነገሮችና የመጣሁባቸው መንገዶችን በሙሉ ውጤት ነው ብላችሁ ልትወስዱት ትችላላችሁ። ቤተሰቦቼ በተለይም ደግሞ አባቴ በዚህ ስራዬ ደስተኛ ነበረ፣ ሌሎች ጓደኞቼም እንዲሁ። ነገር ግን እኔ ከዚህ መንገድ ለመውጣት መሞከሬና ያመንኩበትን ሌላ ሪስክ መውሰዴን እንደ ጥሩ ነገር የቆጠረው ሰው ላገኝ አልቻልኩም። በዚህም ምክንያት ከብዙ ሰዎች ጋር ልቀያየም ቻልኩኝ። እነሱም እኔን መተቸት ጀመሩ። ይሄ አጋጣሚ ነበረን የተረዳሁትን ያልተረዱ ሰዎች ቢያንስ ደግሞ ለመረዳት ያልሞከሩ ወይም እኔ ለመድረስ የፈለኩበት ቦታ ያልደረሱ ሰዎችን ምክር አልቀበልም ብዬ መወሰኔ ትልቅ ውሳኔ እንደሆነ እንድረዳ ያስተማረኝ። እናም ደግሞ ያገኛችሁትን ሰው በሙሉ እንደ ልብ ጓደኛ መውሰድ አቁሙ።
አንዳንድ ሰው ይመጣና እኔ 40 ጓደኞች አሉኝ ብሎ ይነግረኛል። ይሄ ሊሆን የሚችል ነገር አይደለም። ምናልባት አንድ ፕሮግራም ላይ ተገናኝታችሁ ሰላም ያላችኋቸው ሰዎች እንጂ የልብ ጓደኞቻችሁ ሊሆኑ አይችሉም። ይሄንን ስትረዱ ደግሞ ይታዘቡኛል ወይም ቅር ይሰኙብኛል ብላችሁ የተጨነቃችሁላቸው ሰዎች በሙሉ ያንን ያክል አስፈላጊ እንዳልሆኑ ትረዳላችሁ። ስለዚህም ትክክለኛና የሚረዷችሁን ሰዎች፣ በመንገዳችሁም ላይ የሚያግዟችሁን ሰዎችና ጓደኞቻችሁ ላይ ብቻ ትኩረታችሁን ታደርጋላችሁ ማለት ነው። ስለዚህም ትኩረታችሁን ሰብስቡ፣ መንገዳችሁንም ከኋላችሁ በሰማችሁ ጩኸትና ግርግር አትቀይሩ ይለናል የዛሬው ባለ ታሪካችን ቢዝነስማን፣ አንትራፕረነርሺፕ እና ፊላንትሮፒስት አሌክስ ሆርሞዚ።